ሰላም ቤተሰብ የሆነ ሰዓት ላይ ስለ አሸዋ ሕክምና አንድ ቪዲዮ ሰርቼ ነበርና በዛ ቪዲዮ ብዙ አይነት ጥያቄ እየጠየቃችኝ ነበር። ጥያቄው አንደኛው በተፈጥሮ ለማይንቀሳቀስ ሰው ወይም በአደጋ ለተሰበረ ሰው እንዴት ነው ያድናል አላችሁ። እንደዚህ አይነት ኬዞች ላይ አያድንም። ትልቁ ነገር ማወቅ ያለባችሁ በእነዚህ አያድንም። የሚያድነው ከጊዜ በኋላ የመጡ የተለያዩ በሽታዎችን ማዳን አቅም አለው። አንደኛው በብርድ፣ በቁርጥማት፣ በነርቭ እና በዲስክ መንሸራተት የተለያዩ ቦታ ዞራችሁ የተለያዩ ሕክምና ወስዳችሁ ላልተሻላችሁ ሰዎች በጣም ትልቅ ፈውስ አለው። ሌላ ነገር ደግሞ ሰውነታችሁ ላይ ሰላም የሚሰጣችሁ ነገር ካለ በቃ የሆነ እስርስር ያደርጋችሁ ሰውነታችሁ እስርስር ለሚያደርጋችሁ ነገር በጣም ከውስጥ መጥቶ የማውጣት አቅም አለው። ይሄን አስረግጬ ነው የምነግራችሁ። ከአሸዋ ሕክምና ከወጣችሁ በኋላ ማሳጅ አለ። ማሳጅ ይደረግላችኋል። ከጀርባችሁ አጥንት እስከ አንገታችሁ ያለው አጥንታችሁን የማፍታታት ስራ ማሳጅስት አለን። ጎበዝ ማሳጅስት ነው። እሱን ማሳጅ ትወስዳላችሁ። ሌላ ነገር ደግሞ መጀመሪያ ስናደርግ በዛ ቦታ ላይ የሆነ ቪዲዮ ሲሰራ አይታችሁ እንደሆነ በጣም በሚያስጠላ በአፈር ላይ ነበር የምናደርገው። አሁን ደግሞ በአማረ ቦታ ላይ አስተካክለን በጣም በጥሩ ቦታ ያደረገን ያለ ነው እና ሰው በጣም እየመጣ እየተፈወሰ እየዳነ እየሄደ ነው። ለጓደኞቻችሁ ለዘመዶቻችሁ ሼር በማድረግ ቪዲዮ በቃ 10 ጊዜ ብቻ ኮፕሊንግ አድርጉልን። ለተጨማሪ ደግሞ ማንኛውም ጥያቄ ካላችሁ ደውላችሁ መጠየቅ ትችላላችሁ። በውስጥ መስመርም አዋሩን፣ መልስላችኋለሁ። በጣም አመሰግናችኋለሁ። ቴንክ ዩ